አላህ ዘንድ በጣም ስራ የሚወደድባቸው ቀናቶች መልካም ስራ ብለው በአጠቃላይ ከነዚህ ከ10 ቀናቶች የበለጠ የለም ማለት። መልካም ስራ ሲባል ጾም ይገባል። እንደውም ጾም መጾም አለበት የሚሉ ሐዲሶች አሉ። በተለይ ደግሞ 9ኛው ቀን በጣም የጠበቀ ሱና ነው። ሌላኛው ማንኛውም ኸይር ስራ ይገባል። አንተ አላህ ያገራልህን ስራ ከሁሉም ድርሻ ቢኖርህ መልካም ነው። ዚክሩንም ማድረግ፣ ዱዓውም ላይ መሳተፍ፣ ሰደቃም ላይ መሳተፍ። ሀብታም መሆን አይጠበቅም ሰደቃ ለመሰደቃ ግን ባለች ለተገኘ ነገር ጣል። ዝምድና መቀጠል፣ ያኮረፉ ዘመዶች ካሉ ታረቃቸው። አመለን ሳሊህ ሰራህ ማለት ነው። ወላጆችህን ርቀሃቸው ከሆነ ዘይራቸው። የትኛውም ኸይር ስራ ለምን አላህ ክፍት ያደረገው በሩን? ይህን እንኳን አልችል እንግዲህ አቅም የለኝ እንዳትል፣ አይ ይህን ካልቻልክ ይህ አለ፣ አሁንም እድል አለ፣ ቻንስ አለህ እያለ